በአሜሪካና በኢራን መካከል ያየለ የመጣው ወታደራዊ ፍጥጫ ከቀጠናዊ ድንበር አልፎ መላ የዓለምን ኢኮኖሚና ደህንነት ወደሚያናጋ ከባድ ምዕራፍ ተሸጋግሯል። አሜሪካ በኢራን ወታደራዊና የስትራቴጂክ መሰረተ ልማቶች ላይ ያካሄደች ያለችው ተከታታይ የአየርና የሚሳኤል ጥቃት የቴህራንን ወታደራዊ አቅም ለማዳከም ያለመ ቢሆንም የኢራንም ያጸፋ እርምጃ ቀጠናውን ሙሉ በሙሉ ለጦርነት ሳት ዳርጎታል። ይህ ግጭት ቀደም ሲል ከነበሩት ውጥረቶች በተለየ መልኩ በቀጥታ የባህረ ሰላጤውን ሀገራት የነዳጅ መስመሮችና የባህር ላይ ንግድን በመዝጋት የዓለምን ኢኮኖሚ ያናጋ ይገኛል። የአሜሪካ ማዕከላዊ እዝ የኢራን የድሮን ማከማቻዎች፣ የመገናኛ አውታሮችና የባህር ኃይል ጣቢያዎችን ኢላማ ማድረጉን ቢቀጥልም ኢራን በበኩሏ በአረብ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን የድሮንና የሚሳኤል ጥቃት አጠናክራለች። በባህሬን በሚገኘው ሼክ ኢሳ የአየር ጦር ሰፈር በእና በዮርዳኖስ አልአዝራቅ ጣቢያ ላይ የተሰነዘሩት ጥቃቶች ቴህራን አሜሪካን ብቻ ሳይሆን በአካባቢው ላይ ያሉ አጋሮቿንም ዋጋ ለማስከፈል እንደወሰነች ያሳያሉ። ይህ የኢራን ስትራቴጂ ግጭቱን ወደ ሌሎች የአረብ ሀገራት በማስፋት በአሜሪካና በአካባቢው ሀገራት መካከል ያለውን የፖለቲካ ትብብር ለማላላት ያለመ ይመስላል። በሌላ በኩል የባህር ላይ ደህንነት መታወቅ ለዓለም አቀፍ የነዳጅ ገበያ ትልቅ ስጋት ሆኗል። በሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦች ቁጥር በከፍተኛ ሁኔታ መቀነሱ አጠቃላይ የነዳጅ አቅርቦት ሰንሰለትን አደጋ ላይ ጥሎታል። ይሁን እንጂ በየመን የሚገኙት ሁቲዎችን ሳውዲ አረቢያ ላይ እገዳ ቢጥሉም ለቻይና መርከቦች ልዩ ፍቃድ መስጠታቸው የአካባቢውን ኃይል ሚዛን አዲስ የጂኦፖለቲክ ቅርጽ እየያዘ መሆኑን ያመለክታል። ይህም ቻይናና ሩሲያ በእነዚህ ስትራቴጂካዊ አካላት ላይ ያላቸውን ተጽዕኖ እየጎላ መምጣቱና አሜሪካ የምትመራውን የምዕራባውያንና የበላይነት ፈተና እንደገጠመው ግልጽ ማሳያ ነው። በፖለቲካው ረገድ ከዋሽንግተንና ከቴህራን የሚሰሙት መግለጫዎች ውጥረቱን የበለጠ ያባብሱታል። የፕሬዝዳንት ዶናልድ ትራምፕ የበለጠ ግዙፍ ጥቃት እንደሚያደርሱ ማስፈራራትና የታገዱትን የኢራን ሀብቶች ለጉዳት ካሳ እንደሚያውላቸው መናገራቸው የኢኮኖሚና የህግ ጦርነቱን ወደ አዲስ ምዕራፍ አሸጋግሮታል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ በበኩላቸው ይህን እርምጃ የዓለም አቀፍ ህግን የሚጥስና የወደፊት የፋይናንስ ስርዓቱን የሚያቃውስ አደገኛ አሰራር እንደሆነ መግለጻቸው ግጭቱ ወታደራዊ ብቻ ሳይሆን ዲፕሎማሲያዊና ህጋዊ መሰረቶችን የሚያናጋ መሆኑን ያሳያል። በአጠቃላይ አሁን ያለው ሁኔታ በቀላሉ በዲፕሎማሲያዊ መንገድ ሊፈታ የሚችልበት እድል እየጠበበ መምጣቱን ያመለክታል። ሁለቱም ወገኖች ወደ ኋላ ላለመመለስ ያሳዩት ቁርጠኝነት የአካባቢው ሀገራት ደህንነት መጋለጥና የዓለም አቀፍ ንግድ መስተጓጎል አጠቃላይ ቀጠናውን ወደ ተራዘመና አጥፊ ጦርነት እየከተተው ይገኛል። አሜሪካ ወታደራዊ የበላይነቷን ተጠቅማ ኢራንን ለማስገደድ የምታደርገው ጥረትና ኢራን በበኩሏ ያልተመጣጠነ የጦርነት ስትራቴጂዎችን በመጠቀም ምላሽ መስጠቷ ውጥረቱን ለአጭር ጊዜ ሊረግብ እንደማይችልና ወደ ከፋ ዓለም አቀፍ ቀውስ ሊስፋፋ እንደሚችል ያመለክታል።